ኢየሱስ በተዘጋ ቤት ውስጥ ነው። ማንም አጠገቤ የለም። ታሪኬን የቀየረው ምናልባትም ይሄኔ አብድ ነበረ። የተደረገው ነገር በቃ የሚያስጨንቅ ብዙ ነገር ነበር፣ ግን ጌታ ራራልኝ፣ ደረሰልኝ። በተዘጋ ቤት ውስጥ ነው የመጣው ፓስተርዬ። ማንም አጠገቤ የለም። ማንም በጣም ተምሬያለሁና ብዙ ማለት እችላለሁ፣ ግን ሌሎቹም እንዲያወሩ እድል ልስጣቸውና ተባረኩ። እኔ በጣም ተሰምቼበታለሁ። ትምህርቶችን እየተማርኩ በጣም ደግሞ ለአገልግሎት አሁን እየተዘጋጀን ነው። በጣም ጠቅሞኛል ያንተ ትምህርት። በጣም ጌታ ባንተ አልፎ አስተምሮኛል። ተባረክ፣ ዘመንክ ይባረክ። አልከሰርክም። አንድ ፍሬ ያለክ ቢያንስ እንኳን እኔ ያለሁ። ተባረክ። ለኢየሱስ ተነስቶ ዋንኩ ጎራዕያ ይለኛል። ዋንኩ ጎራዕያ ማለት በሶማሌኛ አርድሃለሁ ማለት ነው ሲለኝ፣ እኔ ደግሞ ወድሃለሁ እለዋለሁ። ዋንኩ ጫዓልሃ ይለዋል። ፈልጌ ግን አይደለም። ዩዝ ስታንዲንግ እኔ ልጆቼን ለመግደል ታናሼ ነው። ምንም ማድረግ እኮ እችላለሁ። ኢቨን ልጆቻችን እየተገደሉ ቤተሰባችን እየተቃጠለ ዶንት ፎርጌት አም ፍሮም ዘ ሶማሌ ፋሚሊ። በጣም ብዙ ነገር እየደረሰብን ምንም ተናግረን አናውቅም። የምንለው እንወዳችኋለን አሁን። ምክንያቱም በምንም አይነት ደረጃ የምታውቁትን ዓለም አይደለም የምታወሩት። እኛ መሰረታችን የሃይማኖታችን ጀማሪና ፈጻሚ ኢየሱስ ለሰው ልጆች ሁሉ ሞቷል፣ ነፍሱን አሳልፎ ሰጥቷል። እሱን የሚከተሉ ሁሉ ደግሞ እንደዛ አይነት ባህሪ ነው ያላቸው። መገደል እንጂ መግደል አያውቁም። እውነተኛ የመጽሐፍ ቅዱስ አማኞች በፍጹም አልተማርንም። ያልተማርነውን ያልተሰጠን ልብ አንናገርም። ግን you see the whole point የምትራገሙ የምትሳደቡ ሁሉ ምንጫችሁን ነው የሚያሳየው። የቀዳችሁትን፣ የተማራችሁትን፣ ያሳለፋችሁትን ነው የሚያሳየውና to be honest ኢየሱስ ይሻላችኋል፣ ጌታ ይሻላችኋል። እና መዝሙር ልጋብዛችሁ። ያነበባችሁ የላችሁ ቻሌንጁንስ የተቀላቀላችሁ ባይብል ንባቡን የተቀላቀላችሁ ቻሌንጅ ኦኬ። ኦኬ ሶ ብዙ ሰው ያለው አንዳንድ ቁጥር ያደረገ ስለዚህ አንብባችኋል ማለት ነው። እና ካነበባችሁት በተለይ the weekend ላይ የነበረውን ሼር አድርጉ። ባይብል ንባቡን የተቀላቀላችሁ which book okay from Genesis 3 chapter አይደለ ያለው ከጄኔሲስ 3 chapter ኒው ቴስትመንት ማቴዎ ነው የሚጀምረው ወይም ወንጌላት ላይ ደግሞ 2 ምዕራፍ እናንተ በሚመቻችሁ ማታ ላይ 2 ወይም ደግሞ 3 ጠዋት ላይ ደግሞ እንደዚህ 2 ምዕራፍ ማንበብ ነው ቻሌንጁ የነበረው። the whole year ሙሉ መጽሐፍ ቅዱስን ለመጨረስ ማለት ነው። በቀን 5 ምዕራፍ የምናነብ ከሆነ በአመቱ ሙሉ መጽሐፍ ቅዱስን መጨረስ እንችላለን። ባለፈው ወደ 60,000 ህዝብ አንብቦታል። በጣም ድንቅ ነው። ብሩክዬ ቀጥሏል ያንም ማለት ነው። አሁን ግን ሌላ አዲስ የጀመርነው ምንድነው ብዙ ሰው አዲስ ስለተቀላቀለ አብረን 21 ቀን ጾም ላይ አይደል ያለው ከዚህ ጋር ሆነ ቻሌንጁን ምክንያቱም ጾም ጸሎት without the word of God አቅም የለውምና መጽሐፍ ስንጾምና ስንጸልይ ማድረግ ካለበት አንዱ ነገር መጽሐፍ ቅዱስን ማንበብ ነው። እሱ ደግሞ አቅም ይሰጠናል። 2 ነው መልእክቱ። አንደኛ ከጌታ ጋር ያለን ፌሎሺፕ የጠበቀ ይሆናል። ሁለተኛ ደግሞ በቅጡ ባይብልን እንድናቅ ይረዳናል። ሌላው በጣም ዲሲፕሊን ያደርገናል ማለት ነው። አንዳንዴ
አንድ ሰሞን በጣም ብዙ ምዕራፍ እናነብና ካነበብን በኋላ ምን ይመጣል? ሁለተኛ ቀን አናነብም፣ ሶስተኛ ቀን አናነብምና ጀስት ባይብሉ ዲስፕሊን የለንም። አንዳንዴ በቀን እነዚህ 3 ምዕራፍ 5 ምዕራፍ ማንበቡ ዲስፕሊን ያደርገናል። ለመንፈሳዊ እድገታችንም በጣም ይጠቅመናል። ጠዋት ላይ ስተነስታችሁ ስታነቡ እና ማታ ላይ ከመተኛታችሁ በፊት ስታነቡ እኛን ለማደግ እንደገና ደግሞ ባይብልን ለማወቅ በጣም አቅም ይሰጠናል። እና እኛ የማንበብ ችግር አይደለም ያለብን፣ የዲስፕሊን ችግር ነው ያለብን ማለት ራሳችንን ተቆጣጥረን ማታም ላይ ጠዋትም ላይ የማንበብ ችግር ነው ያለብን። እና ለዛ ነው ያልኳችሁ። ያነበባችሁ ሰዎች ሼር አድርጉ። ሌላው ደግሞ በጣም ሪፖርት እያደረጉ ነው እንደተለመደው ዘመዶቻችን። ኮፒ ሊንክ ሼር እንድታደርጉ ጠይቃችኋለሁ። በጣም ለማዘጋት ሪፖርት እያደረጉ ነው ያሉት አላት እና ጌታ መልካም ነው። እንትን አድርጉት፣ ኮፒ ሊንክ ሼር አድርጉት እና ኢየሱስን ዛሬ እንማራለን። ኢየሱስን እናደምቀዋለን በዚህ ቤት። ክብር ሁሉ ለኢየሱስ ይሁን። That's beautiful. Amen. 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 ኮፒ ሊንክ ሼር አድርጉ ማለት ነው ቅዱሳን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሌሎቻችሁ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። In the mighty name of Jesus. In the mighty name of Jesus. በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም ስልጣን፣ በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም ስልጣን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። Come on guys. ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አዳኝ ኢየሱስ ብቻ ነው። ሌላ አዳኝ አናውቅም። ሌላ እውነት አናውቅም። አንድ እውነት አለ፣ እሱም ኢየሱስ ብቻ ነው። የሰው ልጅ ከኃጢአት ባርነት ነፃ አውጥቶ ወደ መንግስቱ የሚያፈልስ ኢየሱስ ብቻ ነው። በሰማይና በምድር አንድ አዳኝ የምናውቀው ኢየሱስ ነው። እዚህ ውስጥ ያላችሁ በምንም ምክንያት የመጣችሁ ሙስሊሞች ኢየሱስ ይወዳችኋል፣ ይወዳችኋል። ኢየሱስ ይወዳችኋል። ጋራንቲ ያለው ብትሞቱ፣ ነገ ብትሞቱ ልትወርሱት የእግዚአብሔር መንግስት በልባችሁ የእግዚአብሔርን ጸጋ የሚጨምር የእግዚአብሔር ልጅ ኢየሱስ ብቻ ነው። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። እርሱ ስለ ሁሉ ሞቷል። መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሏል ጌታ። የሰው ልጆችን ኃጢአት የማይቆጥር ስለ ሰው ልጆች መስቀል ላይ የሞተ የሰው ልጆች ከኃጢአት ባርነት ነፃ ለማውጣት ቃል ሥጋ ሆኖ በዚህ ምድር ላይ 3 ዓመት ተኩል ኑሮ መስቀል ላይ ሞቷል። ለሰው ልጆች ሁሉ፣ ለአረብ፣ ለእስራኤል፣ ለሁሉ፣ ለባሪያ፣ ለጨዋ፣ ለሰው ልጆች ሁሉ አንዱ ስለ ሁሉ ሞቷል። ስለ እናንተ መስዋዕት ሆኗል። ኢየሱስ ስለ እናንተ መስዋዕት ሆኗል። ካለባችሁ አንገር፣ ካለባችሁ ቁጣ፣ ካለባችሁ ማንኛውም ነገር ነፃ ሊያወጣችሁ ኢየሱስ መስቀል ላይ ሞቷል። ኢየሱስ መስቀል ላይ ሞቷል። ከሙታንም በ3ኛው ቀን ተነስቷል። ይወዳችኋል። የምትሰሙኝ በምንም ምክንያት ነው
ሪፖርት ለማድረግ፣ ለመቆጣት፣ ለመሳደብ፣ ለመናደድ I have a good news for you። አንድ መልእክት አለኝ፣ መልካም የምስራች። ይወዳችኋል። ኢየሱስ ፍቅር ነው። እመኑኝ፣ ለሃይማኖት ቁጣና መናደድ ነበርኩበት፣ አውቀዋለሁ። I'm not judging you bro። አልፈርድባችሁም፣ አውቀዋለሁ ስሜቱን፣ ለሃይማኖት መቆርቆር። ምናልባትም ከእናንተ ብስ ሊሆን ይችላል። ነገር ግን አንድ ነገር ሰላም ሰጥቶኛል፣ አንድ ነገር እረፍት ሰጥቶኛል። ወደ ኢየሱስ መጥቼ ኃጢአቴንና በደሌን ወስዶት ከጭካኔ ነፃ አውጥቶኛል፣ ከገዳይነት ነፃ አውጥቶኛል፣ ከጥላቻ ቤቴን ካጠፉ ምህረት እንዳደረግላቸው አቅም ሰጥቶኛል። I'm telling you bro, I'm telling you የሰው ልጆች ነፃ ሊወጡበት የሚችል ምንም ነገር የለም። There is no any religion። የእግዚአብሔር ልጅ የሆነው ኢየሱስ ብቻ ነው ከዚህ ስራት ነፃ የሚያወጣችሁ። በጣም እምሟገትለት፣ እምደባደብለት፣ እምገልለት አምላክ አይደለም ያለኝ፣ ሞቶልኛል አንዴ። ይልቁኑ ስሙኝ፣ ነፃ ሊያወጣኝ የሚችል፣ ከበደል ስራት ሊፈታኝ የሚችል፣ ሰላም ሊሰጠኝ የሚችል መድኃኒት አግኝቻለሁ። ወደዚህ ጋብዛችኋል፣ ወደዚህ ንጉሥ ልሞትለት፣ ልሰደብለት፣ ልገረፍለት፣ እማልሸማቀቅለት፣ ስለ ማንነቴ፣ ስለ ህይወቴ፣ ስለ በደሌ፣ ስለ ኃጢአቴ መስቀል ላይ ስለተሰቀለልኝ የዛሬው ልጅ በፍጹም የሚኮራበት ጌታ አለ። ብንሞትለት ምንም ቢፈጠር ቤተክርስቲያን ታሪክ ማየት ትችላላችሁ። አባቶቻችን ተሰቃይተዋል ስለዚህ ስም። ለምን ቢባል ከሞት ወዲያ ህይወት ሰጥቶናል። ህይወት ሰጥቶናል። ሞትን ላንፈራው ሰብሮልናል። ላንፈራ፣ ሞት ሲባል ላንሸማቀቅ፣ ነፍሳችንን አሳልፈን ልንሰጠው እሱ ህይወትን ሰጥቶናል። ነገ አይጨለምብንም። ሞት አያስፈራንም። ወዴት እንደምንሄድ እናውቃለን። የሚሄድበትን የማያውቅ ነው የሚሸማቀቀው በሞቱ። አንዴ በር ከፍቶልናል። የሲኦልን ኃይል ሰብሮልናል ኢየሱስ። ገና ኢየሱስ ሳይወለድ በስጋ ኢሳይያስ በ53ኛው ምዕራፍ ብሉይ ኪዳን ላይ እንደዚህ ብሎ ተነበየለት። በጣም የሚገርም ገና ሳይሞት ሞቱ የተነገረለት፣ ገና ሳይነሳ ትንሣኤው የተነገረለት ጌታ ነው የምናመልከው። ክርስቲያኖች ተሰብስበን በእጅ ብልጫ አላጸደቅነው ሞቱን። ትንሣኤውን እኛ ልናጸድቅለት አልመጣንም። ገና ሳይወለድ ከድንግል ማርያም ገና ሳይወለድ የተተነበየለት፣ ገና ወደዚህ ምድር ላይ ሳይመጣ ሞቱና ትንሣኤው የተነገረለትን ጀግና ነው የምናመልከው። አይሁዶች የፈጠሩት ተረት አይደለም። የዓይን እማኞች ያሉት ሞትና ትንሣኤው የተመሰከረለት ኢየሱስ እንደዚህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማ ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ገና ሳይወለድ
ከ750 ዓመት በፊት ኢየሱስ ወደዚህ ምድር ከድንግል ማርያም ሳይወለድ ስለ እርሱ ተተንብዮአል። አፈ ታሪክ አይደለም የምናመልከው ጌታ። የሚወዱ ሰዎች ተረት አይደለም ይሄ። ሳይወለድ እንደሚወለድ፣ ሳይሞት እንደሚሞት፣ ሳይነሳ እንደሚነሳ የተተነበየለት ይሄን ጀግና ነው የምናመልከው። ሁላችሁንም እንጋብዛችኋለን ወደዚህ ትንሣኤ ጌታ። ኢየሱስ ይወዳችኋል። ከዚህ ውጭ መድኃኒት የለም። ምንም መድኃኒት የለም የሚያሳርፍ ከቁጣና ንዴት። ደውላችሁ ሰው ለሚወደው ሰው አይገለም ይሞትለታል እንጂ የለም። እንዲህ አይነት ሎጂክ አይሰራም። ሰው በጣም ከወደደ አምላኩን ይሞትለታል እንጂ አይገልለት። ትረስት ሚ። በየትኛውም ካልኩሌሽን ይህን አታመጡት፣ አታብዱለትም። ትኖሩለታላችሁ እንጂ ትኖሩለታላችሁ። ስለምንወደው ኢየሱስን እንኖርለታለን፣ አንገልለትም፣ እንሞትለታለን እንጂ። ፍቅር የሚገለጠው በዚህ ነው። ለምወደው ሰው አልገልለትም፣ እኖርለታለሁ እንጂ። Anyways, I think that's a good one. That's a good one. መሲ እስቲ ትንሽዬ ስለ ኢየሱስ አውሪ። ሻሎም አሊ። ሻሎም ሻሎም ሻሎም። ከፍ ወዳለ ቦታ የሆነ ክብር የመሰለ ነገር ነገስታትን እስከነ ክብራቸው ይሏል። አሳየው። ያሳያል እንጂ አይሰጥም። ሁልጊዜ የሚያሳያል እንጂ አይሰጠንም። ብለን እሺ ብለን ልንወስድ ስንል የምንወድቀው ከዛ ከፍታ ነው የምንወድቀው። እንግዲህ በከፍታ ላይ ነው የሚጥለንና ኢየሱስ ከዛ የገረመኝ ነገር እነዚህን ፈተናዎች ከተወጣ በኋላ ነው ለካ ማስተማር ራሱ የጀመረው። እና ፈተና ለካ በነገር ሁሉ ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህን አምላክና አባት የበኩር የእግዚአብሔር ልጅ ወንድማችን ኢየሱስ እኛ በመናልፍበት ሁሉ ያለፈ። ይሄንን ሳስብ እኔ በቃ ለካ የሚረዳኝ አምላክ ነው ያለኝ። እኔ ስገፋ አብሮ የሚገፋ ለምን በእኔ ውስጥ ነው ያለው። እኔ ስሰደብ አብሮኝ የሚሰደብ፣ በእኔ ውስጥ እሱ ነው የሚሰደበው፣ በእኔ ውስጥ እሱ ነው የሚገፋው፣ በእኔ ውስጥ እሱ ነው የሚራበው፣ በእኔ ውስጥ እሱ ነው የሚያጣውና ይሄንን ሳስብ ለካስ ታስተውሳለህ አልዓዛር ራሱ ሞተ ሲባል ታወከ፣ በልቡም ታወከ፣ አለቀሰ የሚል ቃል አለና ኢቭን በሐዘናችን አብሮን የሚያዝን አምላክ እኮ ነው። በጣም የገረመኝ ነገር ኔክስት ሞሜንት እኮ እንደሚያስነሳው እኮ ያውቃል። ኔክስት ሞሜንት እንደሚነሳ ያወቀ ግን ለማርታና ለማርያምና እዛ ለነበሩት በመራራቱና ሐዘናቸውን ሼር ስለሚያደርግ የሚያለቅስ አምላክ ነው ያለን። አምላክነቱ እኛ ወዳለንበት ዝቅ ብሎ በእኛ ልክ ዝቅ ብሎ ከኛ ጋር የሚጓዝ አምላክ ነው ያለን። እንዳልከው የምንሞትለት ሳይሆን የሞተልን አምላክ ነው ያለንና እኛም ደግሞ እሱ ስለሞተልን እኛ ደግሞ ለሱ ይሄ የስጋ ማንነታችንን ይሄ የሰው ካራክተራችንን ይሄ አለም ብለን በዚህ ምድር ላይ የምንደገፍበትን ያንን ሁሉ ገድለን እሱን መከተል ይሆንልን። ኢየሱስ እኔ ሁሌ እንደዚህ ነው የምስለው። እኔ ነበርኩበት እዛ ድቅድቅ ጨለማ ውስጥ መጥቶ የሳበኝ ጌታ ወደ እሱ ወዳለበት ከፍታ ነው ይዞኝ የወጣው እንጂ እንደ ዲያብሎስ የሆነ ከፍታ ላይ ወስዶ የሆነ ነገርን አላሳየኝም። አምላካችን አባታችን እግዚአብሔር አብ መግቢያ መንገድ የሆኑ ተገለጠልኝ። መንገድ የሆኑ ተገለጠልኝ። እውነት የሆኑ ተገለጠልኝ። ሌላ እውነት የለኝም በዚህ ምድር ላይ፣ ሌላ እውቀት የለኝም፣ ሌላ ማንነት የለኝም። ያ የነበረኝ ሁሉ
አላፊና ጠፊ ሆኖ ታይቶኛል። እና ኢየሱስ ሲያስተምረን ኖሮ ያስተማረን ነው። ኖሮ ያስተማረን እኛ የተፈተንበትን መንገድ ሁሉ እሱ ይረዳል። የሚረዳ አምላክ ነው። የሚረዳ ሊቀ ካህን ነው። በድካማችን ሁሉ የሚራራ ይላል መጽሐፍ ቅዱስ። የሚራራ ይራራልናል እንጂ አይጨክንብንም። እና ይህንን ቃል እያነበብኩ እንዲህ አልኩኝ፣ ኢየሱስን ከፍ ወዳለ ቦታ ጭራሽ ይዞት ይሄዳል። እና ኢየሱስ ጌታ ነው። እና እንደዚህ ምዕራፍ 4 ላይ ሁሌ የምናነሳው ቃል አለ። ይሄን አንተ የእግዚአብሔር ልጅ ከሆንክ ይላል፣ ይፈትናል አይደል? እስቲ አንተ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ አንሳና ዳቦ አድርገው ይላል። ያንን ድንጋይ ወደ ዳቦ ቀይሮ እኮ ሰይጣንን እኮ አስደምሞ ሰይጣን እኮ ዞር ሊል ይችል ነበረ፣ ዳቦ አደረገው ምናምን ብሎ። ግን ኖ አለው። እሱ እየጠቀሰ ሲፈትነው እሱም በእግዚአብሔር ቃል ሰይፍ ነው የመለሰለት። እና ምን አለው? ኢየሱስም ቁጥር 4 ላይ ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲመለሰለት። ስለዚህ በእርግጥ እንጀራ ያስፈልገናል አያስፈልገንም እያለ አይደለም፣ ግን በእንጀራ ብቻ አይኖርም፣ ግን ከእግዚአብሔር አፍ በሚወጣው ቃል ይኖራል። እና የእግዚአብሔር ቃል ነው እኛን የሚያኖረን። ቃሉ ነው በህይወት ያቆመን። ቃሉ ነው የደገፈን። ቃሉ ነው ያዳነን አይደል? ቃሉን በማመን ነው አይደል? ኢየሱስን በልባችን አምነን በአፋችን መስክረን ድነናል። እግዚአብሔር እንዲሁ ስለወደደን በበደላችን እንኳን ሙታን ሳለን አንድያ ልጁን የላከልን በምሕረቱ ባለጠጋ የሆነ አምላካችንና አባታችን ሆይ በሰማያት የምትኖር ሃሌሉያ ሰሙት ሁሉ አባት ሆይ አባታችን ሆይ ስምህ ይቀደስ፣ በሰማይ የምትኖር ሃሌሉያ። ፍቃድህ በሰማይ እንደሆነ እንዲሁም በእኛ በልጆች ላይ ሁሉ በምድሪቷ ላይ ሁሉ ፍቃድህ በዚህ ምድር ላይ ይሁን በኢየሱስ ስም። ልጅን ኢየሱስን ማክበር ይሁንልን። ልጅን ኢየሱስን በመካከላችን በኢየሱስ ስም ማድመቅ ይሁንልን። መንፈስ ቅዱስ እናመሰግንሃለን። ወደ እውነት ሁሉ የምትመራን ኢየሱስ ይህን የምታደምቅልን ኢየሱስ ይህን በመካከላችን የምታገንልን ወደ እውነት ሁሉ የምትመራን የእግዚአብሔር ቅዱስ መንፈስ ጌታ መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እግዚአብሔር አብ ወዳለበት እግዚአብሔር ወልድ ወዳለበት ወደዛ ከፍታ በቃልህ አማካኝነት በመንፈስ አማካኝነት እግዚአብሔር አብ ሆይ ወደ አንተ ከፍ ስለምታደርገን አንተ ወዳለህበት ወደዛ በህልውና በቃልህ ስለምትስበን ወደ ራስህ እናመሰግንሃለን። ስምህ የተቀደሰና የተፈራ ነው በትውልድህ ላይ አባባ። ስምህ የተቀደሰና የተፈራ ነው በልጆችህ ላይ። ስምህ በምድሪቷ ላይ የተቀደሰና የተፈራ ነው በኢየሱስ ስም። አባቱ ያንተን ስም እንዲሁ ዝም ብለን ምንጠራበት አቅም የለንም። ያለ መንፈስ ቅዱስ እርዳታ የእግዚአብሔርን ስም የኢየሱስ ክርስቶስን ስም ማግነንና ማክበርና መቀደስ አንችልምና መንፈስ ቅዱስ ታስፈልገናለህ። መንፈስ ቅዱስ ያ እንደ አውሎ ንፋስ እንደሚነጥቅ አውሎ ንፋስ የመጣው የእግዚአብሔር ቅዱስ መንፈስ ጴጥሮስን ያ ችኩሉን ጴጥሮስን በአንዲት ገረድ ፊት የካደውን ጴጥሮስን በዛ ሁሉ ህዝብ ፊት እግዚአብሔር ሆይ ወንጌልን እንዲናገር የረዳው ያ መንፈስህ እኛም ያስፈልገናል። አባት ሆይ ትውልድህን ራሴን ወንድም እህቶችን ይዤ በፊት ቆማለሁ። አባት ሆይ በኢየሱስም ዛሬም ያንተን ቃል ወንጌልን ይዘን የምንወጣበት ለትውልድ ሁሉ እግዚአብሔር ሆይ ያለንን ኢየሱስን ማካፈል እንዲሆንልን ለብዙዎች መዳን እንዲሆን ለብዙዎች ማምለጥ እንዲሆን አባት ሆይ ለብዙ ወጣቶች ማረፍ እንዲሆን ኢየሱስን እውነት በጉን መብላት እንዲሆንልን አባ በህብረት ውስጥ አባት ሆይ ህብረት እንድታበዛልን በኢየሱስ ስም እውነት መዋደድን እንድታበዛልን ምህረትን እንድታበዛልን አባ በእውነት የማይገባንን ምህረት ሰጥተህናል አባቶ የሚገባንን ፍርድ ወስደህ አባቶ የማይገባንን ጸጋ ደርበህልናልና አባቶ ይህን የቀመስነውን ያየነውን የሰማነውን የተሰቀለውን ክርስቶስን እንሰብካለን እንናገራለን። ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ። የሆነ ከፍታ ላይ ወተን አንጎመጅም በኢየሱስ ስም። የሆነ ክብር የመሰለን ነገር የሆነ ነገስታትን የመሰለን የሆነ ዲያብሎስ ሊያሳየንን ያለውን ነገር በማየት እግዚአብሔር ከከፍታ ላይ አንወድቅም። ጸጋህ ያነሳናል፣ ጸጋህ ይረዳናል በኢየሱስ ስም። እግዚአብሔር እውነት ቃልህን ማንበብ መብላት ብቻ ሳይሆን መኖር እንዲሆንልን በኢየሱስ ስም ለትውልዴ ጸልያለሁ። አባት ሆይ እውነት በእኛ ዘመን በእኔ ዘመን ትውልዴ ያርፍ ዘንድ አባት ሆይ ጸልያለሁ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለታረደው በግ ለክርስቶስ ኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ልጅ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። በድካማችን ለሚራራልን ሊቀ ካህናችን ዳግዬን ትረዳት በማውረድ ወንጌል። አቤት ወንድም ሰላም ነው? እንዴት ነው? ጌታ ኢየሱስ ይባርካችሁ። ሁሌም ክርስቶስን ስለምታሳዩ እውነተኛውን ወንጌል በዚህ ላይ ይዛችሁ ስለምትቀርቡ እግዚአብሔር አብዝተው ይባርካችሁ። እንግዲህ ስራችን ክርስቶስን መግለጥ ነው አይደል? በዚህ ምድር ላይ ሌላ ስራ የለንም። ኢየሱስን ማሳየት፣ ክርስቶስ ሲከብር ማየት እንዴት ደስ ይላል! ደስ አይልም? በጣም በቃ ጌታ እኮ እድል የሰጠን እንድንኖር በህይወት እንድንኖር ጌታን የተቀበልን ቀን ወደ ጌታ ብንሄድ ለኛ ይሻለናል። ግን በዚህ ምድር ላይ ያስቀመጠን የጌታን በጎነት ለጨለማ ላሉት ልንናገር ነው። ሌላ ለምንም ዓላማ የለንም አይደል? ኢየሱስ ጌታ ነው። ስለዚህ ምንድነው ያነበባችሁት ስትሉ ስሰማ አዎ እኔ ጌታ ረድቶኝ እግዚአብሔር ረድቶኝ ቃሉን አነባለሁ። ጌታ ረድቶኝ ቻሌንጁ የዓመት የቻሌንጁ ላይ ተቀላቅለሻል። በቀን 5 ምዕራፍ ማንበብ በቀን 5 ምዕራፍ እሱን አልተቀላቀልኩም፣ ግን በመንፈስ ከእናንተ ጋር ነኝ መሰለኝ። ሁሌ አነባለሁ እኔ መጽሐፍ ቅዱስ ሳነብ ደግሞ ቆርጬ ሳይሆን ሙሉ ሀሳቡን ለማግኘት ሙሉ ምዕራፉን አነባለሁ። ለምሳሌ የሐዋርያ ጳውሎስ መልእክትን እኔ ቅንጥብ አቤት ምንድነው ቻሌንጁ ምን ነበረ? በቀን 5 ምዕራፍ ከ3 ምዕራፍ ደግሞ 2 ምዕራፍ እንደዛ ጀምሪ። ከዛሬ ጀምሪ። እሺ እጀምራለሁ። እና አንድ ቃል አለኝ ያነበብኳትን፣ እሷን ትሕትናን ከክርስቶስ መማር ይላል። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ከቁጥር 1 ጀምሮ ማን ያስወርድ ወርዳን ሶል አቤት ወንድሜ። ሰላም አቤት ሰላም፣ እንዴት ነሽ? ትግርኛ ይዝክእል አቤት ወንድሜ። ሰላም አቤት ሰላም አሎ በተራ እናድርገውና መጀመሪያ ሶል፣ ከዛ ጂሰስ፣ ከዛ ጉድ፣ ከዛ በኋላ መርካት ታደርጋላችሁ። ባካችሁ ሶል እየቀጥል። አቤት ወንድማችን እንዴት ነህ? ምስክርነት ያላችሁ ቢሆን በጣም መልካም ነው። ባካችሁ እሺ፣ ምስክርነት ከሌለ አትላኩልን። ተባረክልኝ። ሶል ቀጥል። እሺ አልዬ፣ ጸጋና ሰላም ይብዛልህ። ጌታ ኢየሱስ ይባርክ። የምታሰብረው ትምህርት እኛን የሚያንጽና ህይወታችን የሚቀይር ነው። መጽሐፍ ሲናገር የእምነታችን ጀማሪ ፍጹም አድራጊ የሆነውን ኢየሱስ እንመልከት ነው የሚለውና ያው ሁልጊዜ እዚህ ላይ ብለህ ስትገባ የተሰቀለውን ኢየሱስን ስለምታሳየን ያው ጸጋ ይብዛልህ ለማለት ነው የገባሁት። ተባረክ ሶሊ፣ ተባረክ። እሺ እወዳለሁ። እኔም በጣም ለምለም። እሺ እሺ። ሰላም እንዴት ናችሁ?
እግዚአብሔር ይመስገን። የጌታ ሰላምና ጸጋ ይብዛላችሁ። ጌታ ይረዳኛል። ምስክርነት ነው ያለኝና በጣም መናገር ስላለብኝ በጣም ሰሞኑን እየተጨነኩ ነበረ ስላልመሰከርኩ ማለት ነውና የረዳኝ ጌታ ስሙ ይባረክ። ፓስተር ተባረክ በብዙ ሁላችሁም። ምንድነው የሆነልኝ? እኔ ጌታን ያገኘሁት እዚሁ አንተ ቤት በአንተ ፕላትፎርም ነውና የዛሬ ዓመት አካባቢ ነው። ጌታን ከማግኘቴ በፊት ኦርቶዶክስ ነኝና ዝም ብዬ ግን እዚህ ቤት እየገባው አይሮኑ ዝም ብዬ እሰማለሁ፣ አዳምጣለሁ። አይገባኝም፣ መረዳቱ የለኝም። ግን ዝም ብዬ አብሬያችሁ እስከ 8 ሰዓት እስከ 9 ሰዓት አዳምጣለሁ ማታ ማታ ማለት ነውና የሆነ ጊዜ ላይ ግን በህልሜ ምን አየው? ራሱ ጠላት ሰይጣን መኝታ ቤቴ ውስጥ መጥቶ ሊያወርደኝ ሲል ካልጋ ላይ ኢየሱስ 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 ስል ፓስተር ጸልየህልኛል እንደውም አንተምና ኢየሱስ 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 ስል ነቃሁኝና እንዴ ይሄ ህልም ምንድነው አልኩኝ ለራሴ። ግራ ገባኝ እና ከሆነ ጊዜ በኋላ ቆይቶ ያ ህልም ኦልሞስት 1 ወር ይሆነዋል። ከዛ በኋላ እማላቀው አይነት ስትረስ አይነት ነገር ጭንቀት ጀመረኝ እና በቃ ምንድነው ይሄ እንቅልፍ ማጣቶች፣ በቃ ለመተኛት እና ግራ ገባኝ፣ ኮንፊውዝድ ሆንኩኝ ማለት ነው። ምንድነው ይሄ ነገር? ከዛ በቃ ያስጨንቀኛል፣ መተኛት አልችልም፣ እንቅልፍ ጭንቀት ነው፣ ልቤ ይፈራል፣ እንቅልፍ ማጣት። ከዛ የሆነ ጊዜ ላይ አስታወስኩኝ ማለት ነው። ያህል መጣብኝ፣ ኢየሱስ ስል ጥሎኝ የወጣው ከመኝታ ቤቴ መጣብኝና ከዛ ላንተ ቴክስት አረኩልህ በቲክቶክ በዚህ አካውንት ቴክስት አረኩልህ እንደዚህ ህልም አይቼ ስል 24/7 ሊንክ ላክልኝና ሂጂ እዛ ይጸልዩልሽ ብለህ ቴክስት አደረክልኝና ኦልሞስት ለሳምንት ያክል አልተኛም ነበር። እንቅልፍ ለሊት የሚያስፈራራኝ ልክ አይኔን ስጨፍን የሚያስፈራራኝ ነገር የሚያስፈራሩኝ ህልሞች ነበር የሚመጡት እና በቃ ልቤ ይረበሻል፣ እጨነቃለሁና ያን ሊንክ ትዝ አለኝና ገባው እና ገብቼ ጸልዩልኝ፣ ህልሙ ነው በቃ ትዝ ያለኝ እና ጸልዩልኝ ስላቸው ጸለዩልኝ። አስታውሳለሁ እሁድ ቀን ነውና ጸለዩልኝና ወዲያውኑ ማኒፌስት አረገ። እኔ በፍጹም አልጠረጠርኩም ሌላ ነገር ነው ብዬና በቃ ወዲያውኑ በቃ ማኒፌስት አደረገና በቃ በጣም ጸለዩልኝ፣ በጣም በጣም በጣም። ከዛ በኋላ እንደማር ረዱኝና እኔ ልል የፈለኩት እዚህ ጋር ቁጭ ስትሉ የእውነት የተጨነቀች ነፍስ እንዴት በእናንተ ብቻውን በተዘጋ ቤት ውስጥ በህልሜ ኢየሱስ ብዬ ነው ዳንኩት። ኢየሱስ ብዬ ብቻ ምንም ሳልከፍል ሳልወጣ ሳልወርድ ስሙን ጠርቼ ኢየሱስ ብዬ ዳንኩኝ። በእውነት በጣም በቃ ሁሌ መሰክራለሁ ላለው ግን ጊዜው አሁን ስለሆነ ነው። በቃ ግን ይሰማኝ ነበር ይሄን ባለመናገር። ፓስተር እዚህ ጋር ብቻ አይደለም ጸሎት ቤት ከዛም በኋላ 24/7 ማለት ነው በየዕለቱ ነው የሚጸልዩልኝ። ለሊት አልተኛም። በቃ ፈራለሁ፣ ያስጨንቀኛል፣ የሚያስደነግጠኝ ነገር ነበረ በብዛት ሳይሰለችው። የት ሄድ ነበረ በሌሊት ብቻዬን ሆኜ። ኢየሱስ ጌታ ነውና ኢየሱስ አባዬ ከስንቱ ጉድ ነው ያወጣኝ ኢየሱስ። የኔ አባት ስሙን ጠርቼ ብቻ ሰው አደረገኝ። ከዛ ብቻ አይደለም በእውነት የፈወሰኝ ከሚያስጨንቀኝ፣ ከዛ ብቻ ከብዙ ነገር ከብዙ በቃ እሱን ካገኘው በኋላ እኔ በጣም ብስጩ ነበርኩ በህይወቴ፣ በጣም የምበሳጭ፣ በጣም በቃ ደስታ የሌለኝ የራቀኝ ሰው ነበርኩኝና ጌታ ግን እሱ ሲያገኘኝ መንፈሱ ሲነካኝ የእውነት ተቀየርኩኝ፣ ተረጋጋ።
መኖር ጀመርኩ። አሜን። ዋው እረፍት ሆነልኝ። አረፍኩኝ። እውነት አረፍኩ። በቃ ሰላሜን ሰጠኝ እንዲሁ በነፃ በቃ እንዲሁ በነፃና እውነት እኔ ዛሬ መናገር የምፈልገው ምንድን ነው? ጌታ የሚያሳርፍ አምላክ ነው። ከብዙ ነገር አንድ ነገር ብቻ አይደለም የሚነቅለው መጥቶ እኔ እረፍት ሰጠኝ፣ ጤና ሰጠኝ። ይህን አስፋልት ላይ ነበርኩ ፓስተር፣ ይህኔ አባት እያባበለኝ አለው እስከ ዛሬ እያባበለኝ። እኔ እኮ አንድ ቀን እሱን ማከብር ሰው አልነበርኩኝም። የት ነበርሽ አላለኝ አምላክ፣ የት ነበርሽ አላቀሽም አላለኝም። ሰጠኝ፣ እንደገና አቀፈኝ። ፓስተር እያንተ እንደምትለውልኝ አልፈረደብኝም፣ ፈረደልኝ እንጂ አልፈረደብኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ አባት፣ ክብር ለኢየሱስ ይሁን። ጌታ ይባረክ። ዛሬ ሰው ሆኜ ዓመት ሆነኝ መኖር ከጀመርኩኝ። ውስጥ የነበረው ቂም ጥላቻ ተነቀለልኝ። ብዙ ነገር በቃ ምን ብዬ ልንገርህ ፓስተርዬ፣ ምን ብዬ እንደ አዲስ ተፈጠርኩ፣ እንደ አዲስ ተወለድኩኝ። በቃ 1 ዓመት ሆነኝ እኔ መኖር ከጀመርኩኝ። በቃ 1 ዓመት የባከነውን ጊዜን አልቆጥረውም፣ በቃ አልቆጥረውም። እኔ ያንን እኔ በጣም ከምገረመውና ምን ይደንቅሻል ብትለኝ ያ ሁሉ ቆሻሻነቴን፣ ኃጢአቴን፣ በደሌን ሳይቆጥርብኝ ይቅር ብሎኝ እንደገና ደግሞ ህይወት ሰጥቶኝ እረፍት ሆነኝ። በቃ አረፍኩኝ እና ጌታ ቸር አባት ነው፣ ሩሩ አባት ነው፣ መሐሪ ነው፣ ይቅር ባይ ነው። እኔ እድለኛ ነኝ ፓስተርዬና ጌታ ይባረክ። ጌታን አመሰግነዋለሁ። ምነው ድሮ ባገኘኝ አልኩኝ፣ ግን ለሁሉም ጊዜ አለው። ምነው ቀድሜ ባወቅኩክ ኖሮ ምነው አልኩኝ፣ ግን አሁንም አልረፈደም። ለሁሉም ጊዜ አለው ፓስተርዬ። የእውነት በተዘጋ ቤት ውስጥ በአንተ በዚህ ፕላትፎርም ነው ጌታ ወደ እኔ መጥቶ እንግዲህ እብደት ነው ያልኩክ። በቃ ሊትራሊ ወደ እብደት ነበር ሊወስደኝ የነበረው ጠላት። ግን ጌታ በተዘጋ ቤት ውስጥ መጥቶ ስሙን በማመኔ ብቻ ኢየሱስ ብዬ ዳንኩኝ። ኢየሱስ ብዬና 24/7 እንደ ቀልድ አላየውም። በእውነት ተጨንቀን ሌሊት በጣም ብዙ ሰው አለ። ብሩክ ጌታ ኢየሱስ ይባርክ። ሁላችሁም በእውነት ውለታችሁ አለብኝ። እኔ ያውቀዋለሁ። ማልተኛቸው ሌሊቶች ያውቃቸዋለሁ። እውነት ግን ሁሉም ናቸው በቃ ደከመኝ አይሉም፣ አይታክቱም። በቃና እውነት ጌታ በእናንተ ውስጥ እኔን አቁሞኛል። መከራ ያልፏል በእናንተ ውስጥ። በእውነት ከእናንተ ጋር አብሬ ሆኜ ማይነጉ ሌሊቶቼ ነግተዋል፣ ማያልፉ ቀኖቼ ያልፈዋልና ጌታ ይባረክ። ስለ እናንተ ጌታን አመሰግነዋለሁ እና ጌታ ይባረክ። ስለ ሁሉ ጌታን አመሰግነዋለሁ። እዚህ ቁጭ ያላችሁት በጣም ብዙ ነፍሳትን ነው የምታድኑት ያላችሁት። አማራጭ ወዴት ነው የሚካሄደው? ምን ልሁን ባልኩ ግራ በገባኝ ሰዓት ግን 24 ሰዓት ኤኒ ታይም 24/7 ገብቼ ጸሎት ይጸለይልኛል እና ጌታን አመሰግነዋለሁ። ጌታን በጣም አርጌ ባርከዋለሁ። በእውነት ሁላችሁም ጌታን አመስግኑልኝ፣ ጌታን ባርኩልኝ። የርህራሄ አባት ነው። ጌታ ቸር ነው። የራራልኝ፣ ያሻገረኝ። ዛሬ በተቀጠለ እድሜ ላይ ቆሜ ነው ማወራችሁ። የጠላትን ወጥመድ ሰብሮልኝ ህይወቴን አስቀጠለልኝ እና ይህን የሚያደርግ ማን አለ እንደ ጌታ? ይህን የሚያደርግ እንደ ኢየሱስ ማን አለ? ማንም የለም እና የረዳኝ ጌታ ስሙ ይባረክ። ጌታን አመሰግነዋለሁ። ተባረኩልኝ። ወዳችኋለሁ ሁላችሁንም፣ ግን ጌታን አመስግኑልኝ ቅዱሳን ሁላችሁ።
አሜን። እህትዬ እንዴት ነሽ? በጣም ደህና ነኝ። ሰላሜን አገኘሁ፣ አረፍኩኝ። አሁንማ በጣም ደህና ነኝ። በጣም ደህና ነኝ። ተመዝግበሻል? ተመዝግቤያለሁ። አሁኑን ተመዝግቤያለሁ። የሚቀጥለው ሳምንት እንጀምራለን። ሳታቋርጪ ተከታታይ። እሺ እሺ። በፍጹም አያገኝሽም ካሁን ወደ። አሜን። ጌታ ባንቺ ውስጥ ነው ያለው። አሜን አሜን። ጌታ ነው ስሙ ይባረክ። አሜን አሜን። እንደዚህ ባዶ ቤት ውስጥ የተዘጉ የትም ሄድ የማይችሉ ሰዎች እግዚአብሔር በቤታቸው እየደረሰላቸው ነው። አሜን። እንደ ድሮ በየቦታው የምትንከራተቱበት ሳይሆን እጃችሁ ላይ የጸሎት ቤት አለ። ሁላችሁ እዚህ ጸልዩልኝ የምትሉ ብዙ የጻፋችሁ ሰዎች አላችሁ። ጸሎት ቤት ሂዱ። እግዚአብሔር ጸጋ እዛ 24 ሰዓት የማያቋርጡ የማይደክሙ ወንድምና እህቶች አሉና እባካችሁ እዛ ሂዱ። እዛ ይጸልይላችኋል። ለብቻችሁ አይደላችሁ። እጃችሁ ላይ ስልክ ካለ ጌታ ከእናንተ ጋር ነው። በየትኛውም ቦታ የትኛውም ትምህርት አለ፣ ከፈለጋችሁ የሚጸለይበት አለ። አሁን ደግሞ በሚቀጥለው ሳምንት የምንጀምረው ትምህርት አለ። እዛ ላይ ተመዝገቡ እህትዬ። እዛ ላይ እንዳጠፊ። እሺ የሚቀጥለው ሳምንት እንጀምራለን። እሺ አልጠፋም አለው። ተባረክልኝ። ክብሩ ተባረኩ። አሜን አሜን። ተባረኩ ሁላችሁም። ጌታ ኢየሱስ ይባርካችሁ። ፓስተርዬ ዘመን ይርዘም። የእውነት ጌታ ኢየሱስ ይባርክ። ተባረክ። ገና ባንተ ብዙ ነፍሳት ይድናሉ። የተጨነቀች ነፍስ፣ የተጨነቀች መሄጃ ያጣች ነፍስ ጌታ ባንተ ተጠቅሞ ብዙዎችን ያሳርፋል። ብሩኬም እንደዛው። ሁላችሁም እና ጌታ ኢየሱስ ይባርካችሁ። ተባረኩ። ወዳችኋለሁ። አሜን። እትዬ ጂሰስ ክብር ለጌታ ሲሆን ድምጼ ይሰማል። ፓስተርዬ፣ ብሩኬ፣ ሁላችሁም እዚህ ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው የምወዳችሁ። እግዚአብሔር ይህንን እድል ሰጥቶኝ ከእናንተ ጋር ስለማገለግል በጣም ደስተኛ ነኝ። ክብር ለጌታ ይሁን። እግዚአብሔር ብዙ ነገር ነው ያደረገልኝ። በቃ በምማረው ቃል ሁል ጊዜ እንደ መስታወት ራሴን ነው የማየው። ራሴን በቃ ጸድቼ እንደማላልቅ ነው የተረዳሁት። ክብር ለጌታ ለኢየሱስ ይሁን። ከዚህ በፊት ብዙ ጊዜ መስክሬያለሁ። ሁል ጊዜ ስራ ላይ ሆኜ ነው የምሰማው። ዛሬ ግን ጌታ እድል ሰጥቶኝ እቤት ስለሆንኩ ረፍት ስለሆንኩኝ ቁጭ ብዬ ነው የምሰማው። ክብር ለኢየሱስ ይሁን። ምንድነው ዓርብ ዕለት ፓስተር ስታስተምር በሰዎች ላይ ስለምንናገረው፣ ስለ ሌሎች ሰዎች ጥላቻ ስለምንናገረው ነገር በሰዎች ላይ የምንዘራው እኛ ልባችን ይፈወሳል፣ ነገሩን እንረሳዋለን። ሰዎቹ ላይ ግን ያ ነገር ሁል ጊዜ አይጠፋምና እኔ በዚህ ውስጥ መጀመሪያ ፓስተር ሲያስተምር አይቼ ምንም ነገር በዚህ ውስጥ ምንም የለሁበትም ብዬ ራሴን እንትን አልኩና በኋላ ግን ጌታ መንፈስ ቅዱስ አመላከተኝ። ምንድነው ትልቅ ልጅ አለኝ እና ፓስተር ከዚህ በፊት በውስጥ ብዙ አውርቻለሁኝ እና ይሄ ልጄ መጀመሪያኛ የምንሄድበት ቸርች አንድ ላይ ነበር የምንሄደው እና አንዳንድ ችግሮች ሲመጡ እኔም በጌታ ብዙ የበረታሁም አልነበርኩም። በዛ ጊዜ በተከሰቱ ነገሮች በፍጹም ውስጤ መቀመጥ አቃተኝ በዛ ቦታ በቃ። ምክንያቱም የምጠብቀው የነበረው እዚህ ቦታ ያሉ ሰዎች ሁሉ ፐርፌክት እንዲሆኑ ነበር የምጠብቀውና ልቤ በቃ ኮምፕሊትሊ ሸፈተብኝ። ከዛ በቃ ፓስተሩን መጥቶ ቢለኝ በፍጹም ልቤ የለም። በቃ ልቤ ከሌለ የምትናገረው ነገር ሁሉ ለሰዎች እንደምትናገር ነው የሚገባኝ፣ ወደ ውስጤ አይገባም። ስለዚህ መቀመጥ አልችልም ብዬ ሄድኩ ከዛ ማለት ነው እና ሌላ ቸርች ሄድኩ ማለት ነው። እና ልጄ ግን በቃ ብንለው አብሮ ያደገ ስለሆነ አልመጣም ማለት እና ሁል ጊዜ የምሰማውን ክፉ ነገር ስለዛ ፓስተር ለልጄ ነግረው ነበር። ምን ተደረገ ፓስተር እኮ እንዲያደረገ እንዲህ አልሰማህም እያልኩኝ እነግረው ነበር። እና እግዚአብሔር መንፈስ ቅዱስ በዛ ቀን አመላከተኝና የዛን ቀን እንደውም ገስት ጠይቄ ገብቼ ንስሐ መግባት ፈልጌ ነበር። ግን ያው ብዙ ሰው ስለነበረ አላያችሁኝም። ዛሬም ለንስሐም ነው። ጌታ ደግሞ በቃሉ ዕውቀት ወደኔ ስለመጣ እግዚአብሔርን አመሰግነዋለሁ። ፓስተርዬ ስላንተም ጌታን እባርከዋለሁ በኢየሱስ ስም። ጌታ ለዘላለም ስሙ ይባረክ። ተባረክ። በእውነት ጌታ ይባረክ።
በቃ እየመከረ የሚባርክ ጌታ አይደል? በቃ ጌታ በብዙ ነው የሚመክረኝ ባንተ አልፎ እና ጌታን አመሰግነዋለሁ። በእውነት አመሰግነዋለሁ። ከዚህ በፊትም መስክሬያለሁ። በቃ ጥበበኛ እናት እንደሆን እየረዳኝ ነው ጌታ። ጥበበኛ ሚስት እንደሆን እየረዳኝ ነው ጌታ። ጥበበኛ እህት እንደሆን በቅዱሳን መካከል ማለፍን ማፍቀርን በቃ በጸሎትም አገለግላለሁ። በዛ ቦታ ዓለም ነኝ ታቆኛላችሁ። ብርኬ በውስጥ ብዙ ጊዜ ደውልልሃለሁኝ እና ተባረኩ። በጣም ነው የምወዳችሁ ፓስተርዬ፣ በእውነት በጣም ነው የምወድህ። በቃ ለምን እንደምወድህ ኢየሱስን ስላሳየኸኝ፣ ለምን እንደምወድህ ህይወቴን ስለቀየርከው፣ ለምን እንደምወድህ በቃ ባለፈው ራሱ ጌታን ትሁት ነው ስትል ከዛ ጌታን እንዲያልኩት ጌታ ሆይ እስቲ ቃልህን ሳነብ ትሁት ነህ የሚልህን ፓስተር እንዲህ እስቲ የቱ ጋ ነው ምናምን ብዬ ጌታን ስጠይቀው አሳየኝ። በቃ ጌታ ትሁት ነው። በቃ ሊወግሩት ሲሉ አልፎ ሲሄድ ለጴጥሮስ ሲለምነው በመርከብህ ውስጥ እስቲ ልግባ ብሎ ሲለምነው አየሁት። አንተ ያየኸውን ትሁቱን ጌታ ለምኛው አሳየኝ። ይህንን ጌታ በቃ ቃልን እያነበቡ በቃል ውስጥ መጸለይን ጌታ አስተማረኝ እና ከዓመት በፊት ነው ይሄ 3 ምዕራፍ ነበር ያልከው። እሱን ማንበብ እየሞከርን ነው፣ እያደረግን ነው። ጌታ በብዙ እየረዳን ነው። በቃ ጌታ ቃሉን ያበራልኛል። በቃ አዚም የሚሆንብኝን ነገር ሁሉ ጌታ አነሳው። ክብር ለኢየሱስ ይሁንና ጌታን ባርከዋለሁ። በጣም ነው የምወዳችሁ። ተባረኩልኝ። ተባረኩ። ዘመናችሁ ይባረክ። የእናንተ የሆነ ነገር ይጠበቅ። በእውነት እንደዚህ የጠላትን መንደር ስታናውጡ እናንተ ደግሞ በደሙ ተሸፈኑ። አሁንም ከዚህ በላይ ለትውልድ ማምለጫ ያደርጋችሁ። በጣም ነው ደስ የሚለኝ ከእናንተ ጋር ስለማገለግል። ተባረኩልኝ። በጣም ነው የምወዳችሁ። እህታች አውርዱኝ ወይ ደግሞ ትግርኛ ያለችውን እህታችንን ማስተርጎም እችላለሁኝ ወይ ደግሞ ጨርሻለሁ። እሺ ዓለሜ፣ ክብር ሁሉ ለኢየሱስ ይሁን። እንኳን ጌታ ረዳሽ። ገና ጌታ ያጥበናል። ብዙ የሚታጠብ ነገር አለ። ክብር ለኢየሱስ ይሁን። እሺ በትግረኛውን አናግሪያት። እሺ ዓለሜ። ሰላም ንዓኻ ሓፍተይ፣ ሕጂ ክትዛረብ ትኽእል ኢኺ። حراي إشي عني اللي بحفتي أنا سني صلوتي دلي بقولي 10 شمونت عدمي لاستشجيره إذا بخران دحردت 3 عمل كوين تشجيره بجاخ صلوت كبر اللي بلي تعم تشجيره حساب موطن حني አስተሪ እህታችን የምትፈልገው ጸሎት ነው። በልጄ በጣም ተቸግር ያለሁኝ እጇን በቢላ እየቆረጠች ያለች ነውና የጸሎት ቤቱን ልንገራትና ወደዛ ትሄድ ወይስ አይሰማም ድምጽ? ፓስተሪ የት ነው የምትኖረው? አበይ እኽትነብሪ? ኖርዌይ። የልጇ እድሜ ስንት ነው? ክንደ ዕድሜያ ጓልኪ? 18 ብርኬ ፎሎ አድርጋት። ማናገር ትችያለች ወይ ልጅሽ? ቢያት ንጓልክ ከዛረባ ክእል ድዩ? አይ ትኽእልን ያ ትግርኛ እንታይ እንግሊሽ ትኽእል ድያ? ሕጂ ግን ምሳይ የላን ከይዳላ ወፂ ያላትም ምሳኺ ትነብርን ያደላ ናይ ትነብር ያ ግን ሕጂ ወፂ ያላ እንዳማሓዛ ከይዳላ። አሁን ቤት የለችም፣ ጓደኛዋ ጋር ሄዳለች እና ቋንቋ በእንግሊዘኛም ይቻላል እያለች ነው። አሁን ግን የለችም ቤት። ኦኬ ማለት ዓለሜ ከብሩክ ጋር ሆነሽ ታወራቷላችሁ። እሺ አሁን ሳይሆን ሐሙስ ዕለት ብሩክ ቀጠሮ ይሰጣታልና ከዛ መጀመሪያ ግን ወደ ጸሎት ቤት ውሰጃትና አሁን እዛ ይላላት። ከዛ ያለፈ ነገር ካለ we will talk። ብሩክ ፎሎ አድርጋትና ተባረክ። እሺ ማን ይخمو ሽም ከሐፍታይ ሽም ተኸተላይ
اوكي سنايت حجي بوشت فولو جبرنمو ابتناي ጸሎት ቦታ ወስደኪ ሐሙስ ግን ምስ ብሩክ ተዛሪ ተራኻኺብና ብውሽጢ ክጸልየልኪ ሕራይ حراي سنايت حفتي ኮንታክት ግበርኒ ብጃ حراي هاي كبلكي حراي اوكي እሺ ፓስተር ብሩክ ለራሷ ይጸልይናል አለሚን ናቤት ለራሷ ይጸልይላት እሺ እሺ አሁን ማለት ነው ወይስ ቲ ጸሎት ቤት ይድ እሺ ሰናይት ሓፍተይ ከሕጂ ኣብቲ ናይ ጸሎት ክሕብረከ እሞ ኣብ ሕጂ ክጸልየክ እዩ ንዓኸ ሕራይ ብሩክ የማን ነው ይከተል ኤልያስ ቀጥለው ኤልያስ አለ ኤልያስ የለም ቢሊየነር ተሳስቶ ነው ቢሊየነር እየቆጠረ ይሆናል ብር አስቴር ሰላም እንዴት አላችሁ? እግዚአብሔር ይመስገን። አስቶ ሃይ አሊየዋ እንዴት ዋልክ? እንዴት አደርክ? አይ ዶንት ኖ ዛሬ ቶሎ ገባው እንጂ ልደውልልሽ ነበር። እሺ ሰምቻለሁ። we will talk እሺ አሊየዋ ላይክ በጣም አጠር ያለ ምስክርነት ልንገርህ። እሺ you know what happened? Okay. Like when I start to pray to the body of Christ God, I was dull, you know, like but I'm out of life signal now. I thought ሰላም ሆንኩ ነው የመሰለኝ ጥያቄ የለኝም አልደሰትም አላዝንም አይነት ማለት ነው። when I start to pray ከቲሙ ጋር ምን መሆን ጀመረ መሰለ ጥያቄ መጠየቅ ጀመርኩ ልክ እንዳልሆንኩ ገባኝ like you know አንድ ነገር ወይ በጣም አልገባህም በጣም ካልገባህ ጥያቄ አትጠይቅም አይደል ምንም ካልገባህ ማለት ነው ወይ ደግሞ የሆነ ወይ በጣም like I wish to say በአማርኛ አይደለው ስለፈለኩ ነው በጣም ካልገባህ ጥያቄ አትጠይቅም ምንም ስለማታውቅ ማለት ነው ወይ ደግሞ በደንብ ሙሉ ከገባህም ጥያቄ አትጠይቅም እና እኔ የነበርኩት ምንድነው በአማርኛ አይደለው ስለፈለኩ ጥያቄ መጠየቅ አልቻልኩም like እና ሊሆንኩት በዛ ምክንያት ነው ምንም እየጠየቅኩ አልነበረም ስለ ጆርኒ ስለማረገው ነገር ማለት ነው ልክ spiritually line up ማረግ መጸለይ ሲጀምር መጠየቅ ጀመርኩና full of question ሆንኩ ማለት ነው በጣም ደስ የማይል ስሜት ነው ምክንያቱም ማአት unanswered question ኖረኝ ማለት ነው ግን እሱን አመሰገንኩት ምክንያቱም almost እየሞትኩ ነበር ማለት ነው ይሄ እጄ ፍሪዝ ማድረግ ጀምሮ ነበር ማለት ነው እግሬ ፍሪዝ ማድረግ ጀምሮ ነበር ማለት ነው እና መጠየቅ መቻሌ ደሳለኝ ወራም like የት ነኝ የሚለውን ማወቅ ፈለኩ I'm in such state right now like I'm excited በጣም እያንዳንዱ ጥያቄ ተመልሷልና ምን ባልልም ይሄ spiritually መጠየቅ ዛሬ ጸለይኩ ዛሬ አነበብኩ እያገለገልኩ ነው am I good with እግዚአብሔር ካለኝ ነገር ጋር ራእይ እግዚአብሔር ነኝ ከፈጠረበት መንገድ ጋር ጆርኒው ላይ ነኝ ወይ I start to ask ማለት ነውና ማአት ረብሻዎች ተፈጥረዋል ግን እግዚአብሔር ይመስገን እንትን መደዴ እንዳልሆን ordinary person እንዳልሆን እግዚአብሔር እየረዳኛልና በጣም ብዙ ሰው ነው ራሱ ያገኘሁት ማለት ነው እና ጸሎት ብረትን ጆይን አድርጊ ሲባል ምክንያቱ ራሱ to serve አይደለም it's to be part of it ነውና ይሄንን ያሰብኩ I wish አልኩ ማለት ነው I wish to work with counseling I wish to work with prayer
ይሄ ካንተ ኦን ያረኩትን ለደስታ እንኳን ለአንተ እንኳን አትሊስት በዚህ እንኳን ደስ ቢለው ብዬ ወደ ሶማሊያ ሚሽነሪ እንዲሄድ ፈለኩ ማለት ነው። ማለት don't talk about that. Don't talk about that, right? ይሄ ብቻ ይሄ to make you happy in essence, like I gain something from you, right. I gain something from this part. You know, አንዳንዴ የከበደንን እኛ ነን የምናውቀው እና ሲነሳልንም እኛ ነን የምናውቀው። አንተ ጋር ሊቀል ይችላል፣ ሌላ ሰው ጋር ሊቀል ይችላል። እና የሆነው አሁን እኔ የማወራው አይደለም፣ ፓራዳይም ሽፍት ነው የሆነው። ላይክ ለኔ ትልቅ ነገር ማለት ነው። 50 ኪሎ ለ5 ዓመት ልጅ አናክሰስ ነው። ላይክ ይጥለዋል። ለኔ የሚጥለኝ ነበረ። አሁን እንዲሆነ እንደዛ ሆነ የምለው ትንሽ ነገር አይደለም። እኔ ጆርኒ ላይ የመሞት ያህል ነው የነበረው። እና ደግሞ ማንም አያየኝም፣ ምክንያቱም እየተነፈስኩ ነው፣ የሆነ ስራ እየሰራሁ ነው። ገባ አይዞሽ አልባል ነገር I have something cover ያደረገኝ ማለት ነው። እንትን አይደለሽ የምባልበት እና እዛ መሀል የመጣው መሞቴን እንዳረጋግጥ የሆንኩት ልክ እንዳልሆንኩ ያረጋግጥኩበት ፌሎሺፕ ነው። እያንዳንዱን ቀን ጸልያለሁ፣ እያንዳንዱ ቀን ጾሜያለሁ አልልህም፣ ግን አለመጾሜን ራሱ ሪማይንድ ያደርገኛል ማለት ነው። አለመጸለይን አስበዋለሁ። አትሊስት ይሄ ኮሽ ይልብኛል ማለት ነው። አለምደውም ይሄ ኔጌቲቪቲውን አለምደውም፣ ልክ ያልሆነውን ነገር አለምደውም። ማረኝ ይለዋለሁ መልሼ ማለት ልክ አይደለም እላለሁ። እና በጣም በጣም ደስ ብሎኛል እየሆነ ስላለው ልክ አለመሆኔን እያየው ስለሆነ የሚስተካከል የሚሰራ ፓርት እንዳለኝ እያየው ስለሆነ በስራዬ ራሱ ማአት ነገሮች ይሄ ልክ ላይሆን ይችላል፣ ግን የትራውማ ውጤት ከሆነ I will fix it። በመወስዳቸው ኮርሶች ይሄ ሰው ሁሉ ኮስተር አለሽ ምናምን ስለሚለኝ ብዙ አፕሮች አላረግም ማለት ነው። እና ለካ እኔ ነኝ እንጂ እንደዛ ማስበው ብዙ ሰው በሆነ አጋጣሚ ዛሬ እንኳን አንድ ትሬኒንግ ላይ ማውራት ሲጀምሩ እንደሱ አይደለም። አይገርምም? ሰው ሁሉ የሚያስበው አእምሮዬ ላይ ነው። እንደዛ እያሰብኩኝ ነበር። አይወዱኝም፣ they don't give a shit about me የሚለውን ማለት ነው። እና ኖ እንደሱ አይደለም ራሱ እንዲያወሩ አደረጋቸው ማለት ነው። እና I saw a lot of things አንታንክፉል የሆንኩባቸውን ነገሮች ሪቨርስ እያደረገ ሳይንስ ካውንትድ this thing አለሽ፣ ይሄ ፕሪቪሌጅ የሆንሽበት ነው፣ this is my gift, it's not you, this is grace እያንዳንዱን ነገር እያስቆጠረኝ ማለት ነው። እና በጣም አም ታንክፉል ስለሆነልኝ ነገር spiritual life is eternal life። እና you know ልክ የሆነ ሰው ወደ ጌታ መጣ ሲባል ኢንጆይ እንደሚደረገው ማለት ነው። የኛ ቤት በደጅ ሰፊ በር ነው፣ በፊት ለፊት ጠባብ በር ናት። ሲገባ ሰው በችግር ይድናል፣ ሲወጣ ግን ሲምፕል ነው። ከዛ ነው የዳንኩ ያለው፣ ከዛ ነው እያመለጥኩ ያለው። I start to line up with him። በጣም ታንክፉል ስለሆነልኝ ነገር thank you for this fellowship። በጣም ወዳቸዋለሁ ጌታን ብሩኬ፣ በጣም አልየዋ like በጣም እሺ tough for me to express። በጣም ወዳሃለሁ፣ ወዳቸዋለሁ፣ ተባረክ ያለው የኔ ቤተሰቦች። ልቤ ስለሚቆጥራችሁ ደስ ብሎኛል። የሆነ ዛሬ ራሱ አንድ ቦታ ላይ ላይን አፕ አድርገን እንትን ላይ ቲክቶክ ላይ I got a lot of families እና ስናወራ ሁላችንም ኦልሞስት 5 ሴት የሆነ ሴት ችግር ገጥሟትና ሁላችንም ሲገባ 5ታችንም የመጣ ነው ከዚህ ፌሎሺፕ ነውና እንዴት ኢንጆይ እንዳደረኩ ማለት የኛ አይነት የምትለው አይነት ደስታ እና እግዚአብሔር ይመስገን ደስ ብሎኛል በጣም። አንተ ዘመንህን፣ ቤተሰብህን፣ አገልግሎትን ይባርክ፣ ፍጻሜህ በእግዚአብሔር ቤት ይለቅ። ብዙ ሰው ስለሚጀምር ማለት ነው። ፍጻሜህን በጌታ ፊት ያድርግልህ። አም ታንክፉል አባቴ። ተባረክልኝ፣ ተባረክ። awesome ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ወደ እግዚአብሔር ቃል እንሄዳለን። እነሱን ሰምተን ጌታ መልካም ነው። ኤልና ኤል ሰላም ለእናንተ ይሁን ቅዱሳን።
ይሰማል? አዎ እኔ ምስክርነት ነው ያለኝ። ዓርብ ዕለት ፓስተር ስታስተምር ያው እዚህ እኔ ከገባው ጀምሮ ህይወቴ ሁሉ ተቀይረዋል። እኔ እንደዚህ አልነበርኩም። በእውነት ቃል ስታስተምር በጣም ነው በቃ በህይወቴ የምቀየረው ያለሁት። ጌታ ይባርክ። እና ዓርብ ዕለት እንደገና ስታስተምር ማለት ነው ሁሉ በቃ የጌታ ቃል እኔን ነበር የሚናገረኝ። ያው ዳንኤል ጉድጓድ ውስጥ ሲገባ ያው ጉድጓዱ እሱ ምንም እንትን አይለውም አይጎዳውም። ለዚህ ነው ዝም ያለው። መጨረሻ ከአንበሳን ያዳነው። እና አንዳንዶቹ አላችሁ ለሌላ ሰው የምታስተላልፉ ብለሃል። እሱ እኔ ነኝ። በእውነት በጣም ነው ያለቀስኩትና በቤተክርስቲያን የሆነ ነገር ተጎድቼ ለእህቶቼ ሁሉ ነግሬያቸዋለሁኝ። ያው እኔ ይቅር ተባብዬ እዛ ቀጠልኩኝ። ግን እህቶቼን ስለጎዳኋቸው ወዲያው ነው እኔ በመሴጅ ይቅርታ አድርጉልኝ ያልኳቸው። እና በጣም እውነት እኔ ንስሐ መግባት ፈልጌ ነበር። ያ በቃል ስለገባ ነው እንጂ በጣም ጌታን ይቅርታ ብየዋለሁኝ። እና በቃ ለእኔ ነው የተነገረኝ። በቃ ሁለተኛ እንደዛ እንዳላረግ ነው በቃ ቃል የገባሁት በጌታና ጌታ ይባርክ ፓስተርዬ። በእውነት ዘመን ይባረክ። ይህን ነው የኔ ምስክርነት። ተባረኩ ሁላችሁ። አሜን። አስኩቴ ይሰማል? ይሰማል። ቀጥይ። እሺ እንደምናችሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ አገልግሎታችሁን። ቅድም ቻሌንጁን እኔን ተቀላቅያለሁና ያነበበ ምናምን ስትል ለመግባት አልተመቸኝም። አሁን ነው የገባሁት እና 21ዱን ጾም ከእናንተ ጋርም እየጾምኩ ነው እየተካፈልኩ ነው። እና እዚህ በምከታተልበት ቸርችም ማለት ነው እንማራለን። የትምህርት የደቀ መዛሙርት ትምህርት ነው እና የምንማረው አሁን አገልግሎት ምን ጀምር እያዘጋጁን ነው። እና አንተ ከምታስተምረው ትምህርት በጣም በቃ ነው የጠቀመኝ። እዛ ሄጄ በቃ አንተ የምታስተምረው ትምህርት ለህይወቴ ቀረልኝን እዛ ደግሞ ይከልሱልኛል። እና መንፈሱ የተገናኘ ነው እና በጣም ጌታ ያስደንቀኝ ነበርና አሁን ለአገልግሎት ሲያዘጋጁን ስለ ትህትና አስተማሩን። አንተ ስለ ፍቅር ስታስተምር ጌታ ደግሞ እዛ ስለ ትህትና አስተማረን። በእውነት እና በጣም የተገናኘ መንፈስ ነው እና ቦዲ ኦፍ ክራይስት እውነትም እየሰራ ነው እውነት። እና በጣም ነው የተደነቁት። በቃ እግዚአብሔር ተናገረኝ እንደዚህ በቃ ድምፅ አውጥቶ ማለት ነው። እና ለካ ጌታ በአንድም በሌላም ይናገራል እና ሙሉ ሰው አድርጎ እየሰራኝ ነው። እና ከዘፍጥረትም ከማቴዎስም ትንሽ ልበላችሁ፣ ያው ቃል አሁን ልንማር ስለሆነ ያው ዘፍጥረት ላይ ምዕራፍ 1 የተፈጥሮ ነው የሚያወራው። ጌታ እግዚአብሔር ሁሉን እንደፈጠረ፣ ዘፍጥረት 2 ደግሞ እንዴት እንደፈጠረ መጀመሪያ ሁሉ በሱ እንደተፈጠረና ዘፍጥረት 2 ደግሞ እንዴት እንደተፈጠረ ነው የሚያወራው። እያንዳንዱን ሰማይና ምድር እንዴት እንደሆኑ እንደከፋፈላቸው፣ በስማቸው እንዴት እንደጠራቸው ነው የሚናገረው ማለት ነው። እና ዘፍጥረት 3 ደግሞ ስለ ሰው ውድቀት ነው የሚያወራው ማለት ነው። እና በዘፍጥረት 3ን እያነበብኩ በጣም ነው የገረመኝ። አዳምና ሔዋን እንዴት ፌሎሺፓቸው ህብረታቸው በቃ እግዚአብሔር እንደውም አንተ ያስተማርከው ትምህርት ራሱ ደግፎኛል፣ ሳነብ ትንሽ እንድረዳውም አድርጎኛል። እና አዳም ህብረቱ ከእግዚአብሔር ጋር ነበረ እንጂ ከሔዋን ጋር አልነበረም እያልክ አስተምረክ ነበረ። እና እንደውም ማቴዎስ ላይም ደግሞ እዚህ 3 እዛ 3 እያልን ቻሌንጁ ስለሆነ ይገጣጠማልና ማቴዎስ ላይም የገረመኝ ኢየሱስ ክርስቶስ ገና ከመወለዱ ነበረ ሽብር የሆነው። በቃ ገና ተወለደ ሲባል ሄሮድስ በጣም ተጨነቀ፣ ነገስታት ተናወጡ በቃ። እና የአንድ ህፃን መወለድ ሄሮድስ ጋር ራሱ በቃ ነውጥ ፈጥሮ ነበረ። እና በቃ ዓለም ከብዷት ነበረ የኢየሱስ መወለድ። መሞት ብቻ አይደለም መወለዱ ራሱ ትልቅ በቃ የምስራች ነው። ላላመኑበት ደግሞ እንትን ነው በቃ መርዶ ነው የሆነባቸው። እሱ ንጉስ እያለ ንጉስ ፈልገን መተናል ሲሉት እንዴት እንደደነገጠ እና በቃ ሊገላው እንዴት እንዳሳደደው
እና በነገስታት መሀል እሱ በቃ ማለት አንተ ንጉስ አይደለህም እያሉት ነው። በቃ ንጉስ ፈልገን መተናል ሲሉት አንተ አይደለህም ንጉስ እያሉት ነው ማለት ነው ሄሮድስ። እና በጣም በብስጭት እነዛን ሁሉ ህፃናት እንዳስገደለ። የቸርች ነው የምትሄጂው? እዚህ ኤልሻዳይ ያለ። የት ነው? የት ሀገር? አዲስ አበባ? ቤሩት። ኦኬ። አይደለም ቤሩት ነኝ። ኤልሻዳይ የሚባል ቸርች አለ። ሰይ በርቺ። እሺ ተባረካዬ። በጣም ያስቃል። እንኳን የኢየሱስ ሆንኩ፣ በእውነት እንኳን የኢየሱስ ሆንኩ። እኔ ላይ የሚገርማችሁ ነገር ለምሳሌ ሙስሊሞች ቪዲዮ ይሰራሉ፣ ኢቨን ኦርቶዶክሶች ቪዲዮ ሰርተውብኛል አይደለም። በጣም ኮንቴክስቱን ሳያዳምጡ ምናምን በጣም ማለት ነው አኬም ጭምር ማለት ነው። ግን ከወንጌል አንጻር ስናይ እኛ ልባችን የከፋ አይደለም። ኢየሱስ ጌታ ነው እና የማንንም ውድቀት የማንንም ስብራት አንፈልግም፣ የማንንም እና የእውነት እንዳልክ good to see you my dear bro። በጣም በእውነት በጣም ብዙ ሰዎች እንደዚህ አድርገዋል፣ ቪዲዮ ይሰራሉ፣ ይሳደባሉ ምናምንና የተቀበልነው መንፈስ የክርስቶስ ኢየሱስን ነው። ቂም እኛ ላይ አይሰራም እንጂ ኢየሱስ ነው። እኛ የማንንም ውድቀት ነው የምላችሁ። የእውነት እኔ ልጄ የሞተ ጊዜ እያለቀስኩ እግዚአብሔር እንዲያልኩት የማንም የጠላቶቼ ልጅ አይሞት ነው። የጠላቶቼ ልጅ እንዳይሞት እግዚአብሔር ሆይ ይህን ምላችሁ በእውነት እንዳልክ የገባ እስቲ ይህን ምላችሁ ልጄን የገደሉትን ይቅር ብያለሁ ሄጄ ማለት ጌታ ፊት ነው ምላችሁ። አላብም በጣም ብዙ ነገር ኬታ ሊያመጣው ብቱ እንዲህ አልነበርኩም በፊት። የመጨረሻ ጨካኝ ልጅ ነበርኩ ነኝ፣ ቂመኛ። ግን ኢየሱስ መስቀል ላይ የከፈለልን ዋጋ በጣም ፓወርፉል ነው ጋይስ። አንችልም፣ ለመበቀል ለመጥላት አንችልም። እና ይህንን ወንጌል ተቀብለን እውነት እንኳን በእውነት እንኳን የኢየሱስ ሆንኩ፣ እንኳን የኢየሱስ ሆንኩ። ጤነኝነት እኮ ነው ሰው ያለ መጥላት። በጣም ያለ ማበድ ጤንነት ነው። እና የኢየሱስ የሆናችሁ ሰዎች እንኳን ደስ አላችሁ። በእውነት እንኳን ጌታ ረዳችሁ፣ እንኳን ጌታ ረዳችሁ። ለአይምሮ ጤና፣ ለልብ ጤና፣ ለሚጠሉን ሁሉ አንድ የምስራች አለን። እንወዳችኋለን። ምስክርነቴ ላይ አሮ ነው ከሰማችሁ ወንድሜ የኡስታዝ ነው እና ኡስታዝ ማለት የእስልምና አስተማሪ ነው። ምን እንደተፈጠረ ልንገራችሁ። ባለቤቴና እኔ ስንመሰክር እዚህ ሰምታችኋል። ባለቤቴ ቆማለች፣ ልጆቼ ቆመዋል። እና ግን የተቀበልነው መንፈስ እንደዛ አይደለም የሚያደርግን። የተቀበልነው ልብ ከአምላካችን ከጌታችን የሚገርም ልብ ነው። እያለቀስኩ እኮ ነው የምላችሁ። እሱ አርዳለሁ ሲለኝ እኔ እወድሃለሁ እለዋለሁ። አርዳለሁ ኬታ መጣኸው ብትሉኝ እንዲህ ያውም ልጆቼ ላይ ቤተሰቤ ላይ እንደዚህ መጥቶ ሃው ዩሲ ያመነው ክርስቶስ የሰጠን ሃይማኖት አይደለም፣ ህይወት ነው። he give us life ህይወት ስለሰጠን ህይወታችንን ቀይሮታል። እና አንዳንዴ በጣም ይገርመኝ አሁን ሪፖርት ማድረግ መሳደብ ገላለሁ ምናምን ማለት እሱ ዲስካሲንግ ጌታን በጣም የሚሰቀጥጥ ላይክ ኢነርጂው ራሱ ደስ አይልም። እና እንኳን የኢየሱስ ሆናችሁ፣ እንኳን ደስ አላችሁ ጋይስ፣ እንኳን የኢየሱስ ሆናችሁ። በእውነት እንኳን የጌታ ሆንን፣ እንኳን ኢየሱስ ወሰደን፣ እንኳን የእሱ ባሪያ ሆነን። ክብር ለኢየሱስ ነው። ጌታ ይመስገን። በእውነት እንኳን ኢየሱስ ሆነ። ዘመንሽን ይባርክ። ወላሼ ዋኩማ سلام اسمي حبيب بدنات وراك علي ساتهي شالوم شالوم ولا لا قالوا السلامي الحمد لله. وكما
أنا مي قرنا يصير لكن أنا أكو قرنا أبو والله حقيقة أنا تركي الصومال أحد ذاك الرحمة هذه سديتها ولا لا لا هي ما هدي سبوا لها كبركية ولا لها قال لما لها تنبركية وأنكم مقلعي ما أنتوا كفر حسين هاي أنت دعاء تقيب كلا أيه لا هي تنبركية شنو وين تقانا فبشو أنا قانا لغة كستانا قانا الله هاي ኦኬ በአማርኛ ወሬያቸው ሶማሌ እህታችን ናት ይደነግጣሉ በአማርኛ ባወራ praise God የጌታ ሰላምና ጸጋ ይብዛላችሁ እግዚአብሔር አምላክ ይባረክ አሜን ጌታ በነገር ሁሉ የተባረከ ይሁን አሜን እና ያው ድብልቅ ነኝ እኔ እንዲና እንዲባልን በቃ ክርስቶስ መሆን ይበቃኛል ሌላው ትርፍ ነው ግን ሁልጊዜ ጸሎት ከታተላለው ምስክርነቶች ከታተላለው እግዚአብሔር ደግሞ ከሶማሌዎች ክርስቲያኖች ጋር እናገለግላለን ከነሽነሻኒዮ ጋር ከደገዳ ደግሞ የዩሮፕ ያሉትን ክርስቲያኖች ሶማሌ ክርስቲያኖች እናገለግላለን ኮንፈረንሶች እናዘጋጃለን እግዚአብሔር በብዙ የረዳን ነው በተለይ ከእስልምና ወጥተው ኤቲስት የሆኑ ሃይማኖት የሌላቸውን እግዚአብሔር እየማረከ እየሰጠን ነው አንድ ባንድ እየጠራና ጌታ አምላክ ለዘላለም ስሙ ይባረክ አሜን 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 ዋው እኔ አበሻዎች አስቸግረው ነበረ እንኳን አንቺ መጣሽልኝ በቃ እዚህ መጡና እኛ ኤርትራውያን ኢትዮጵያውያን እያሉ እና ሶማሌ እንዲበዛልን እንፈልጋለን እንኳን ደህና መጣሽ ደህና ቆያችሁ በተለይ ያው ታውቃቸዋለህ ችግር አለባቸው ስፔሻሊ እኔ ነው በዚህ በፎቶ ይሟገቱኛል ባንዲራችንን አስቀምጪ ሂጃባችንን አስቀምጪ ብዙ ነገር በአንድ ሳይት ስታይ ያው እኔም ራሴ ከእስልምና ነው የመጣሁት ቀላል አይደለም እኔ እንደውም አንድ ነገር ከመጽሐፍ ቅዱስ ምን እንደምል ታውቃለህ የእግዚአብሔር ቃል ሲናገር እኛ ይላል ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራን ቅዱስ እርሱ ህዝብ ነን ይላል እግዚአብሔር ምስክሬ ነው ከኦርቶዶክስ ወደ ጌታ የመጣው ከድቅድቅ ጨለማ አልመጣም እሱ የመጣው ከድንግዝግዝ በእውነት ነው የምልህ ከድቅድቅ ጨለማ ሲል ከምሬ ነው የምልህ ጨለማ ፓርት አለው አይደል ይሄ ድቅድቅ ጨለማ ሲል የኔ አይነቱ ነው ከድቅድቅ ጨለማ የመጣው ኢየሱስ ክርስቶስ አልሞተም ካልኩኝ እኔ ከድቅድቅ ጨለማ ነው የመጣሁት ግን አንተ ኦርቶዶክስ ሆነ ኢየሱስ ክርስቶስ ሞተና ትንሳኤውን እያመንክ ከድቅድቅ ጨለማ መጣ አልመጣ ከድንግዝግዙ ነው የመጣው እና የኔ አይነቱ ነው ከድቅድቅ ጨለማና ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲመጣ ደግሞ አይኑ ይጠፋል ግራ ይገባዋል ምክንያቱም ሁለት ፓራራል የሆኑ ነገሮች ናቸው ያንን አንተ ጋር ከድቅድቅ አይኑን እኮ ሰው የሚይዘው ጨለ ብርሃን እንኳን ሳይቶሎ ብሎ አይኑን ነው የሚይዘው ምክንያቱም ሪፍሌክቱ በጣም ደስቶ ማለት ነውና የኔ አይነቱ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣው የሱም በጎነት እንድንናገር የርስቱ እና በጣም ስትመሰከር እንደዚህ ሊገሉን እንዲህ ላይ ያደረጉን ስትል አንዳንድ ታሪክ ነው እንደሚያወራው እላለሁ እና እግዚአብሔር ይመስገን ጨክነን እንድንመጣ የረዳን እግዚአብሔር ለዘላለም ስሙ ይባረክ አሜን ሰይ አቦይ ወይ ቾክታ Shalom. Language, hey, but I love you guys. Yeah, we love you so much. And, Yes. you know you got each other?
مؤمنة right yes شادو أبي سلام قروحي بايو may the Holy Spirit teach me Pastor Ali the language waxaan ku yiri halkee tagteen de kuma arki waa joognaa we have to catch up Pastor Ali waa inaa ishelno isla sheekeysano yes maanta waa duceyn inta imaadad waa marmar intaa noo imaadad noo duceysid waa I know baale waa kuu soo qoray telegram iyo whatsapp waa kuu soo qoray ma isoo jawaabin wallahi ay numberkaagii soo diray minka haye waa kuu soo diray abu haya marka noo imaadad waa duceysanayna inta bas xeyd Etoobiyaanka kariixa ku dhex jiran ka soo dhaxbax marmar noo imaa jiiraanka waa loo tagaa waa la soo salaamaa waarintaadi to injirati ay waani manaya wallahi waani manaya ilaaha ku barakay ma adiguna God is doing amazing thing, Pastor Ali, the Somali, every day. So God is good. So thank you, brothers and sisters. Continue praying for the Somali church. You know, may God bring us one by one. Amen. Pastor Ali, aren't they? Okay, good. Why did you joke for America? So تنش متكافيو نجرا لحدا يروح حدا هذا الشوا وفي عادي هاي مركا واندو عسننا دتك الصومالي لين واندو عسننا واحد وانتان نو شيء اوكي انا هي صدق قادم بقولك سيج عليه ثاني يوم واي هاللويا روح قدوس كلاهي جني سيد كني بتبادينا مهدل هاللويا هاللويا أنا جاية دنتي نلا